ሰላም ጤና ይስጥልን ውድ ተመልካቾቻችን በመከታተል ላይ የምትገኙት ኦሮሚያ ሚዲያ ኔትወርክ ነው። እንግዲህ በዛሬው ልዩ ዝግጅታችን መነሻውን ከወደ ሀገር ቻይና አድርጎ ዛሬ ላይ የመላውን ሀገር በር ስላንኳኳው ኮሮና ወይም ደግሞ ኮቪድ-19 በሽታ ስርጭት በዓለም አቀፍ ደረጃ ስርጭቱ ምን ደረጃ ላይ ደርሷል፣ በሀገራችንም እየተደረገ ያለው በሽታውን ለመከላከል እየተሰሩ ያሉ ስራዎች ምን ደረጃ ላይ ደርሷል፣ እንዲሁም ደግሞ ስርጭቱ ወይም ደግሞ በሽታው ያደረሱት አስከፊ ወይም ደግሞ ጉዳቶች ምንድናቸው የሚሉትን ለመወያየት እዚህ እንግዲህ በቀጥታ ማለት ነው ከአቶ ጀዋር መሐመድ ጋር እዚህ ቀርበናል። ቆይታችሁ ከኛ ጋር ይሁን። በቅድሚያ ከልብ አመሰግናለሁ። እንግዲህ ይሄ ኮሮና ቫይረስ በሽታ ማለት ነው በመላው ሀገሪቱ ከተሰራጨ ወደ ወራቶችን አስቆጥሯል። አሁንም ደግሞ ወረርሽኙ በከፍተኛ ስርጭት ነው እየተዛመተ ያለው። የበርካቶችንም ዜጎች ህይወት ቀጥፏል። ከቀን ወደ ቀንም ደግሞ ስርጭቱ እየጨመረ ነው ያለውና እስቲ በአጠቃላይ በዓለም አቀፍ ደረጃ የበሽታው ስርጭት ምን ይመስላል? ከዛን ጀምር። እንግዲህ ወረርሽኙ በዓለም ላይ የተከሰተውና የተመዘገበው ወደ ታህሳስ መጨረሻ አካባቢ ነው። ባለፉት 2-3 ወራት በጣም በፍጥነት የሄደው ለምሳሌ የመጀመሪያዎቹን 100,000 ሰው ለመያዝ ወደ 67 ቀን ነበር የፈጀበት። የመጨረሻውን 100,000 የሞላውን ለመያዝ ግን 2 ቀን ብቻ ነው የፈጀበት። በጣም በፍጥነት ነው እየሄደ ያለው። በጣም የሚያሰጋውና የሚያደናግጠው በተለይ በምዕራቡ ዓለም የጤና ተቋማታቸው ጠንካራ የሆነው ኢኮኖሚያቸው በጣም ጠንካራ የሆነው በቴክኖሎጂ በጣም የመጠቁ ሀገሮች ላይ ድምጥማጣቸውን እያጠፋ ያለበት ሁኔታ ነው ያለው። ጣሊያን፣ በስፔን፣ በፈረንሳይ ያደረሰው ጉዳት በጣም ዘግናኝና እነዛን ሀገሮች ያሽመደመደ ነው። አሁን አሜሪካ በተለይ በኒውዮርክ ስቴት ከፍተኛ ጉዳት አድርሷል። ፒክ ላይ አልደረሰም በአሜሪካም ቢሆን እና በምዕራቡ ላይ ያደረሰውን ጉዳት ስናየው ፍጥነቱን በጣም እየጨመረ ብዙ ሰው እየጎዳ የማህበራዊ ኢኮኖሚያዊ ኪሳራን እያሰፋ ነው እየሄደ ያለው። በአፍሪካ ውስጥም ብዙ ሰው ወደ 2,000 እየተጠጋ ነው አሁን ተጠቅቷል። በአካባቢያችንም በኢትዮጵያም በቁጥሩ እየጨመረ ነው ያለው። በጎረቤቶቻችን ያሉ ሀገሮች በሙሉ ውስጥ ታይቷል። በጅቡቲ ታይቷል፣ ሶማሊያ ታይቷል፣ ኬንያ፣ ኤርትራ ታይቷልና እንግዲህ ኤዥያ ነው የጀመረው፣ ወደ አውሮፓ ተሻገረ፣ አሜሪካ ደረሰ። አሁን የመጨረሻው እና ከፍተኛ ጉዳት ያደርሳል ተብሎ የሚጠረጠረው አፍሪካ ነውና ዓለም በከፍተኛ ስጋት ምናልባትም ባለፉት 100 ዓመታት እንዲህ አይነት አስደንጋጭ እንዲህ አይነት ጉዳት ያደረሰ ክስተት ተፈጽሞ አያውቅም እና በዚህ ሁኔታ ውስጥ ያለ ነው። እንግዲህ ያው ከዚህ በሽታ ጋር በተያያዘ ባለስልጣናትም የሀገር ገዢዎች ማለት ነው ጣሊያንንም ስናነሳ በሽታው እንደቀላል ነበር ሲያዩት የነበረው። የአሜሪካው ፕሬዝዳንት ዶናልድ ትራምፕም እስከ ቀጣዩ ፋሲካ ድረስ በሽታው እንደሚቆጣጠሩና ሁሉም ወደ ስራ እንደሚሄድ ነው ሲገልጹ የነበሩትና ይሄ በሽታውን ቀለል አድርጎ ማየቱ ወረርሽኙ በይበልጥ እንዲስፋፋና ዜጎች ተጋላጭ እንዲሆኑ ከማድረግ አኳያ ምን አይነት ተጽዕኖ አለው ትላለህ? እንግዲህ በሽታ አዲስ ከመሆኑና ጸባዩን ካለማወቅ የተነሳ ብዙ ሀገራት በጣም አቅልለው ሲያዩት ነበረ። ቻይና ውስጥ ኦልሞስት ለ2 ወር በጣም ጉዳት ሲያደርስ የምዕራቡ ዓለምም ሌሎችም ሀገሮች ልክ የቻይና በሽታ እዛ ተገቶ የሚቀር አስመስለው ነበር ሲያዩ የነበሩት። ቅድመ ዝግጅት ማድረግ ላይ በጣም ወደ ኋላ ነው የቀሩት። ከዚህ አንጻር በኢራን ቅድም እንዳልኩት በጣሊያን፣ በስፔን፣ በፈረንሳይ ከፍተኛ ጉዳት አድርሷል። አሜሪካም ላይ ጉዳት አድርሷል። ቫይረሱና ይሄ ወረርሽኙ አዲስ ከመሆኑ ጸባዩን ካለማወቅ በጣም አሳንሶ ከማየቱ አንጻር ህዝቡም ላይ ብቻ ሳይሆን በአመራርም ላይ ከፍተኛ ጉዳት እያደረሰ ነው ያለው። በጣሊያን የገዢው ፓርቲ አመራር ብዙ ከንቲባዎች በበሽታው ተይዘዋል። የኢራን ከፍተኛ አመራሮች ብዙ ሰዎች ናቸው የሞቱት፣ ብዙ ሰዎች ናቸው የተጎዱት። በእንግሊዝ ዛሬ ጠቅላይ ሚኒስትሩን የጤና ሚኒስትሩን ይዟል። ትናንትና ደግሞ የተጠባባቂ ንጉስ የንግስቲቷን ልጅ ንጉስ ይሆናል ተብሎ የሚጠበቀውን ሰው ይዞታል። በአሜሪካ አንድ ሴናተር እስካሁን ኮንፊርም ተደርጓል፣ ግን ከብዙ ሴናተሮች ጋር ስለነበረ ብዙ ሴናተሮች ሳይጎዱ አይቀርም የሚል ጥርጣሬ አለ። በአጠቃላይ በአመራርም ላይ ጉዳት እያደረሰ እየሄደ ነው ያለው። በግብጽ 2 ከፍተኛ ጀነራሎችን ገድሏል እና በአመራርም ላይ ብዙ አደጋ እያደረሰ ያለ በሽታ ነው እና
በሽታው በተለይ ደግሞ በእድሜያቸው የገፉ ሰዎችን ከማጥቃቱ አንጻር አመራርን እየጎዳ መሆኑ ግልጽ ነው። እስቲ አሁን ደግሞ ወደ ሀገራችን መለስ እንበልና እንግዲህ እስከ ዛሬ ጠዋት ድረስ ማለት ነው 12 ሰዎች ብቻ በበሽታው ቫይረስ እንደተጠቁ ነበር የጤና ሚኒስትርም ይሁን ሌሎች የመንግስት አካላትም ይፋ ሲያደርጉ የነበረው። ዛሬ ደግሞ ንጋት ላይ 4 ተጨማሪ ሰዎች በበሽታው መያዛቸውን አንድም ከአዳማ ከተማ መሆኑን የሰማነውና ይህን ወረርሽኝ ከመከላከል አኳያ መንግስት ያደርጋቸው የነበሩት የመከላከያ ዘዴዎች ህብረተሰቡም ጋር ያለው ግንዛቤ ምን ይመስል ነበረ? ይህን አንድ ላይ ጠቅላላ አድርገን እስቲ። የእኛም አመራር የሌሎች ሀገሮች አመራር የሰሩትን ስህተት ነው የሰሩት። በጣም አሳንሰው ነው ያዩት። በጣም ባለመዘጋጀት የዛሬ 2 ሳምንት 3 ሳምንት አካባቢ ወደ ኢትዮጵያ የሚደረጉ በረራዎች እንዲገቱ ብዙ ሙከራዎች፣ ብዙ ውትወታዎች ነበሩ። ያልተደረጉም። ከዛም አልፎ ከፍተኛ አመራሮች በመላመት የሚነገሩ ነገሮችን ለምሳሌ ቫይረሱ ሞቃት አካባቢ ላይገባ ይችላል፣ ጥቁር ሰው ላይ ያጠቃ ይችላል የሚል አይነት ነገሮች በመላምቶች ደረጃ ሲነገሩ የነበሩትን በግልጽ ሲነገሩ የነበረ በመኖሩ ቸልተኝነትና እርምጃ ለመውሰድ መዘግየትን እናያለን። እርምጃ መውሰድ ከተጀመረ ወዲህም ፓራታባ እየተባለ በሙሉ ልብ ሳይሆን በፍጥነት መውሰድ አልተቻለም። እኔ እንደማየው እንግዲህ ከሌላው ዓለም መረዳት ያለብን ዛሬ መወሰድ የነበረበት እርምጃ ካልተወሰደና ነገ ከተወሰደ የ24 ሰዓት በጣም ብዙ ልዩነት እያመጣን ያለው። በ24 ሰዓት በሺዎች ሰዎች እየሞቱ ነው ያሉት። በ24 ሰዓት በ10 ሺዎች ሰዎች እየተበከሉና በቫይረሱ እየተያዙ ነው ያሉት እና መጀመሪያም የኤር ስፔሳችንን አለመዝጋት፣ አየር መንገዱ ወደ ውጭ እንዳይሄድ ብዙ ኬዞች አገር ቤታችን የገቡት በፍላይት ምክንያት ነው። ይሄ እንግዲህ ፓንደሚክስ ነው ማለትም ዓለም ላይ የተከሰተ ወረርሽኝ ነው። ወደ ሀገር ሲገባ ደግሞ ኢንደሚክስ ይሆናል እና ከዚህ አንጻር የመጀመሪያ እንዳይገባ መከላከሉ ላይ በጣም ነው የዘገየ ነው። ከገባ በኋላ ደግሞ በሀገር ውስጥ እንዳይስፋፋ የምናደርገው እንቅስቃሴ በቂ ሆኖ አልታየኝም። አሁን ከ2 ቀን በፊት ወደ ሀገር የሚገባ ማንኛውንም በተለይ የመሬት የየብስ በሮቻችንን ዘግተናል። ግን ከገባ በኋላ መዝጋት አፍነን ልንገለው ካልሆነ በስተቀር መፍትሄው አልታየኝም። መሆን የነበረበት ሸገር መግባቱ እንደተረጋገጠ አትሊስት ከሸገር ወደ ዞኖች ወደ ክልሎች እንዳይስፋፋ መንገዶችን መዝጋት፣ የህዝብ እንቅስቃሴ ማገት ነበረብን። እስካሁን ሰው እንደፈለገው ነው እየተንቀሳቀሰ ያለው። ዛሬ ይኸው ትላንትና የአዳማ ላይ ኮንፊርሜሽን አለን። እኔ እንደምጠረጥረው የፕሮጀክሽኑም እንደሚያሳየው በአሁን ከዞኖች ከተማዎች አልፎ ወደ ወረዳዎች ሊገባ የሚችልበት እድል በጣም ሰፊ ነው እና አሁንም ላይ ቁጥሩ ራሱ ከ16 በመንግስት አካላት ይፋ ይደረግ እንጂ ከዛ የባሰ ቁጥር ነው የሚባልም መላምት አለ ህዝብ ውስጥ የሚነገር። አዎ ክቡር ፕሬዝዳንቷ ትላንትና ተናግረዋል። ይሄም ቴስቲንግ በጣም እስካሁን 1000 ያልደረሰም እስካሁን ቴስት ያደረግነው የመረመርነው ሰዎች 1000 ያልሞሉ። ስለዚህ ብዙ ሰው እየመረመርን ስላልሆነ ፖዚቲቭ ሪዛልት የማግኘታችን በጣም ዝቅተኛ ነው ማለት ነው እና ቁጥሩ ከዚህ ሊበልጥ እንደሚችል የሁሉም ሰው ግምት ነው። ይበልጣል የሚል ግምት ነው የሁሉም ባለሙያዎች ግምትና መብለጡ ብቻ በዚህ ከተማ ብቻ ሳይሆን ከዚህ ወጥቶ ወደ ገጠር እንዳይገባ ከፍተኛ ስጋትና ጥርጣሬ ነው ያለው እና ቁጥሩ እንደሚበልጥ ነው የሚገመተው። እስቲ አሁን ድረስ እንግዲህ በኢትዮጵያ ውስጥ ማለት ነው ስለ ወረርሽኙም ይሁን ስለ በሽታው ምንም አይነት መረጃ የሌላቸው ዜጎች አሉ። በተለይ በጉጂና ወለጋ አካባቢ እስካሁን ድረስ የኔትወርክም ይሁን የስልክም አገልግሎት የለምና ከዚህ ጋር በተያያዘ ይህ ችግር በሽታውን ከማባባስ ወይም ደግሞ የበሽታውን ስርጭት ከማስፋፋት አኳያ ምን አይነት ድርሻ ይኖረዋል ብለህ ታስባለህ? ምንስ መደረግ አለበት? እንግዲህ ይሄ ኤፒዴሚክ ሀገራችን ውስጥ መስፋፋት ሲጀምር በሁለት ነገር ነው ችግር የተፈጠረው። አንዱ ችግሩን በፍጥነት ተረድቶ እርምጃ በመውሰድ ረገድ ቀለል አድርጎ የማየት ቸልተኝነት በአመራር ደረጃ ታይቷል። ከዚህ አንጻር በኢንተርኔት እና ሚዲያ ባለበት አካባቢ ራሱ በቂ ቅስቀሳዎች አልተካሄዱም። ሌላ ይቅርና እስከዛሬ ድረስ የፓርቲ ስብሰባዎች በሙሉ ሀገሪቷ እየተካሄዱ ነው ያሉት። ስለዚህ ህዝብ ደግሞ አመራር ነው የሚያየው። ህዝብ ደግሞ ሀገር የሚመራውን ግለሰብ፣ ሀገር የሚመራውን ፓርቲ ነው የሚያየው። ከዚያ ሀገር የሚመሩ ሰዎች ሲሪየስሊ ካልወሰዱ፣ ራሳቸው የማይጠነቀቁ ከሆነ ህዝብን ተጠንቀቁ ማለት ከባድ ነው። አንዱ ኢንተርኔትና ሚዲያ ተደራሽነት ያለበትም አካባቢ ላይ በቂ ስራ አልተሰራም። አንድ እሱ ነው።
ሁለተኛ በሚገርም ሁኔታ በተለይ ከዚህ ከቡራዩ አንስቶ እስከ አሶሳ በሰበታ መንገድ እስከ ወሊሶ ምዕራብ ሸዋ ድረስ የኢንተርኔት ዝግ ነው። ይሄንን ወረርሽኝ ለመታገል ደግሞ የኢንፎርሜሽን ልውውጥ በጣም አስፈላጊ ነው። ይሄንን የምለው ብቻ አይደለም። የደብሊውኤችኦ ደጋግሞ ያለው ህዝብ ራሱ እንዲጠነቀቅ በጣም መረጃን በፍጥነት እና በስፋት ማዳረስ ወሳኝ ነው። ደጋግሞ የዓለም ጤና ድርጅት የተናገረው ነው። የእኛ ሀገር የጤና ሚኒስቴርም ደጋግመው ሲናገሩት ያሉ ጉዳይ ነው። ከዚህ አንጻር ከ15 ሚሊዮን በላይ የሚሆነው ህዝብ ኢንተርኔት የለውም። ኢንተርኔትን በቀላል ማየት የለብንም። ምክንያቱም ቴሌቪዥንና ሬዲዮ አልፎ አልፎ የሚሰራጭ ሰው ቤት ሲኖር ሲቀመጥ የሚያየው ነው። ኢንተርኔት ላይ ግን ብዙ አይነት ኢንፎግራፊክስ የዓለም ሁኔታም በሀገር ውስጥ ያለው ሁኔታም ራስን የምንከላከልበትን ሁኔታም የሚተላለፍበት ሂደት አለ። ያንን ለዛ ህዝብ ማድረስ ባለመቻሉ ያ ህዝብ በጣም በከፍተኛ ደረጃ ተጋላጭ እንደሆነ ነው። ያ ህዝብ ብቻ ሳይሆን በዛ ህዝብ ውስጥ ወረርሽኙ የሚስፋፋ ከሆነ በጎረቤት ዞኖች፣ በጎረቤት ወረዳዎች፣ በጎረቤት ክልሎች ላይ የሚኖረው እንድምታ በጣም ከፍተኛ ስለሆነ ነው። እንግዲህ ዛሬ የዩኤን ሂውማን ራይት ኮሚሽን መግለጫ አውጥቷል። የሂውማን ራይት ዎች ባለፉት ቀናት አውጥቷል። ብዙ ድርጅቶች፣ ብዙ የፖለቲካ ድርጅቶችም በሀገር ቤት ውስጥ መግለጫ ያወጡበት ነው። ግን እስካሁን በሚገርምና በሚያሳዝን ምናልባትም በሚያሳፍር ሁኔታ የመንግስት ባለስልጣናት ኢንተርኔት ሳይከፍቱ የቆዩበት ሁኔታ ነው ያለው። የኢትዮ ቴሌኮም ዳይሬክተር ትላንትና ሲናገሩ ነበር። ውሳኔውን የወሰነው የመንግስት አካል ነው፣ ክፈቱ ከተባለ ለመክፈት ዝግጁ ነን ያሉበት ሁኔታ ነው ያለው። የኦሮሚያ ክልላዊ መንግስት ኮሚኒኬሽንም ውሳኔውን የወሰነው የፌዴራል መንግስት ነው፣ ፌዴራል መንግስት እንዲከፍት እንጠይቃለን ብለዋል። ግን የፌዴራል ሰዎች እስካሁን ሳይከፍቱ የቆዩበት ሁኔታ ነው። በዚህ ምክንያት ባለፉት ሳምንት ለህዝብ መድረስ የነበረበት ኢንፎርሜሽን ሳይደርስ ቆይቷል። በጣም የሚያሳዝን ነው። እንግዲህ ከዚሁ ከኢንተርኔት ጋር ተያይዞ ማለት ነው መንግስት ወረርሽኝ ወደ ሀገራችን ከገባ በኋላ የፌዴራል መስሪያ ቤቶች ዝግ እንዲሆኑ እንዲሁም ደግሞ ትምህርት ቤቶች ዝግ እንዲሆኑ ወስኗልና በተለይም የከፍተኛ ትምህርት ተቋማት ዩኒቨርሲቲዎች አካባቢ ከስርጭቱ ወረርሽኙ ዩኒቨርሲቲ ውስጥ እንዳይስፋፋ በሚል ተማሪዎች ወደ ቤተሰቦቻቸው እንዲመለሱ ወስኗልና በተለይም እነዚህ ኔትወርኮች ዝግ በሆኑበት አካባቢ ያሉ ተማሪዎች ከቤተሰቦቻቸው ጋር ለመገናኘትም ችግር ውስጥ እንዳሉ ነው እየተሰማ ያለውና ከዚህ አኳያ ያለው ችግር ምን ይመስላል? ተማሪዎቹም ተጋላጭነታቸው ምን ያህል ነው ብለህ ታስባለህ? እንግዲህ የመንግስት ባለስልጣናት ድክመትን ያየሁት በልበ ሙሉነት በፍጥነት እርምጃ ለመውሰድ ነው። በግማሽ ልብ ሀፈርትዶ ነው እርምጃ ሲወስዱ የነበሩት። ለምሳሌ ትምህርት ቤቶችን ባለፈው ሳምንት ዘጉ። በተማሪዎቹ ምትክ ደግሞ ካድሬዎችን በትምህርት ቤቶች ውስጥ አስገቧቸው። ኮንትራዲክተሪ የሆነ ነገር ነው። የመንግስት ሰራተኞች ከቤታቸው እንዲሰሩ ተባለ። ግን የመንግስት ሰራተኞች ብቻ አይደለም እዚህ ሀገር ያለው ህዝብ። የመንግስት ሰራተኞች ወደ ቤታቸው ቢሮ ባይሄዱ ራሱ ከተማ ውስጥ ከተንቀሳቀሰ ድረስ ሌላ ህዝብ እስከተንቀሳቀሰ ድረስ ከሌላ ህዝብ ጋር መገናኘታቸው ለሻይ ቡና ለሌላ አይነት ነገር መገናኘታቸው አይቀርም። ስለዚህ በሽታውን ሊይዙ ቫይረሱን ሊይዙ የሚችሉ ቢሮ ላይ ብቻ አይደለም፣ ወደ ቤታቸው ቢገቡም ከጎረቤት ጋር እስከተገናኙ ድረስ እስከተንቀሳቀሱ ድረስ ተጋላጭነት አላቸው ማለት ነው። መዝጋት ካለባቸው ሁሉንም መዝጋት ነበረባቸው። የህዝብን ቢያንስ ከከተማ ወደ ከተማ ትላንትና የትግራይ ክልል እንዳደረገው የኤርትራ መንግስት እንዳደረገው ሌሎች ሀገሮች እንዳደረጉት እንደ ሩዋንዳና እንደ ሌሎች ቦታ ጠንከር ያለ እርምጃ እንኳን ለመውሰድ ችግር ቢኖር አትሊስት ከከተማ ወደ ከተማ የሚደረገውን ከከተማ ወደ ገጠር ከገጠር ወደ ከተማ የሚደረጉ እንቅስቃሴዎችን ማገድ አስፈላጊ ነበረ። የሃይማኖት ስብሰባዎችን የአምልኮ ስብሰባዎችን ማገድ አስፈላጊ ነበረ። ትልቅ ገበያዎችን ማገድ አስፈላጊ ነበረ። ይሄን ሳያደርጉ የመንግስት ሰራተኞችን ብቻ ወደ ቤታችሁ ግቡ ማለት በቂ አይደለም። የተማሪዎችም ይሄም በልበ ሙሉነት በቁርጠኝነት ያለመወሰን ድክመት ያመጣው ነው። ተማሪዎቹ ዩኒቨርሲቲ ይቆዩ ተባለ፣ ከዛ ወደ ቤት ይሄዱ ተባለ። ወይ መጀመሪያውኑ ወደ ቤት እንዲሄዱ ማድረግ ነበረባቸው። 1 2 ቀን 3 ቀን በቆየ ቁጥር የቫይረሱ ተስፋፊነት እየጨመረ ነው የሚሄደው። ስለዚህ ለምሳሌ አንድ ካምፓስ ውስጥ ቫይረሱ ገባ ማለት እዛ ካምፓስ ውስጥ ኮንቴን ማድረግ ስንችል ወይ መጀመሪያው ቫይረሱ ሳይስፋፋ ወደ ቤታቸው እንዲገቡ ማድረግ፣ አንዴ ደግሞ ቫይረሱ ሀገር ውስጥ ገብቶ ተስፋፍቷል ብለን መጠርጠር ከጀመርን በኋላ ወደ ሰፈራቸው እንዲሄዱ ማለት ቫይረሱን ይዘው ወደ ሰፈራቸው እንዲገቡ ሊያጋልጥ የሚችል እድል ነው እየታየኝ ያለውና በአጠቃላይ አሁን እስካሁን የተወሰዱ ውሳኔዎች ፈራ ተባ እየተባለ ያለ በቂ ቁርጠኝነት እየተወሰዱ ስለሆኑ I think they are going to cost us ወደፊት እንደምንፈራው
አደጋው ከመጣ ብዙ በር እንደከፈትንለት ብዙ ስህተት እንደከፈትንለት ነው የማየውና ጣሊያኖች ስፔኖች የፈጸሙትን ስህተት እኛም እንደፈጸምን ነው የሚታየኝ። እስካሁንም ድረስ ራሱ አንዳንድ እርምጃዎች አይቻለሁ፣ ግን በቂ አይደለም፣ ፈጣን አይደለም፣ በጊዜ የተወሰደ እርምጃ አይደለም ባይ ነኝ። እስቲ ሌላው ደግሞ እንግዲህ ይህ በሽታ በመላው ዓለም ከተሰራጨ በኋላ ማለት ነው ሀያላን ሀገራን እንዲሁም ደግሞ ታላላቅ ሳይንቲስቶች ለዚህ አስጊ ወይም ደግሞ አስፈሪ በሽታ መድኃኒት ለማግኘት ደፋ ቀና ሲሉ ተሰምቷልና ዛሬ ላይ ደግሞ የኢትዮጵያ ጤና ጥበቃ ሚኒስቴር ማለት ነው ለዚህ በሽታ ፍቱን መድኃኒት የሚሆን ባህላዊ መድኃኒት እንዳገኘ ነው እየተነገረ ያለውና ይህ ወሬ ከተሰማ በኋላ ደግሞ አንተ እንደ ተቃወምኩ ነው የተሰማሁት። ተቃውሞክ ለምን ነበር? ለምን ተቃወምከው? እንግዲህ ለዚህ ቫይረስ ክትባትም መድኃኒትን ለማግኘት ብዙ ርብርብ እየተካሄደ ነው ያለው። ጥናት ማካሄዱ ችግር የለውም፣ ግን ይሄንን ለህዝብ ማሳወቁ በአሁኑ ወቅት ከጥቅሙ ጉዳቱ ያይላል። ምክንያቱም እየታገልን ያለነው እዚህ ሀገር ህዝቡ ቸልተኝነቱን ትቶ በሽታውን በጣም አግልሎ ነው እያያለው። ህዝቡም የመንግስት ባለስልጣናትም በሽታውን በጣም አግልሎ ብዙ ጉዳት የደረሰባቸው ጣሊያንም ስፔንም አሁን ደግሞ ፈረንሳይም አሜሪካም ጭምር ካየን ዋናው ምክንያት በሽታውን አርቆ አቅልሎ በማየት የሚመጣ ቸልተኝነት በር መክፈት ነው። ቀድሞ አለመዘጋጀት ነው። ህዝቡን ቶሎ ዋርና አለማድረግ ነው። አሁን ይቺ ሀገር የምትፈልገው የመንግስት ባለስልጣናት ለህዝቡ ያልተረጋገጠ ተስፋ መስጠት ሳይሆን ለህዝቡ ማስጠንቀቂያ በመስጠት ህዝቡ እንቅስቃሴውን እንዲቀንስ ተጋላጭነቱን እንዲቀንስ በህዝቡ ውስጥ የማስፈራት ስራ ነው መስራት የነበረባቸው። ከዛ ይልቅ ግን ህዝቡ ራሱን እንዲረሳ ቸልተኝነቱን እንዲቀጥልበት የሚያጋልጥ አይነት ሂደት ነው። አንደኛ ገና በጥናት ላይ ያለ ነገር ነው እየተባለ ያለው። ይሄን ነገር ከሰማው አይ ቲንክ 3-4 ቀን ሆኖኛል። እንደዛ እንደሚባለውም አይደለም። ውስጡ መግባት አልፈልግም። ቢሆንም ራሱ ይሄን ማድረግ አልነበረባቸውም። ፕሬዝዳንት ትራምፕ እየተተቸ ያለበት አንዱ ነገር እኮ የወባ መድኃኒት እንዳውም ብዙ ሰዎች የሚያምኑበት የወባው መድኃኒት በኮምቢኔሽን ይሄን ነገር ሊያድን ይችላል የሚል ስለተናገሩ ብዙ ሰዎች ለቸልተኝነት ጋፍጣል በሚል ትችት እየቀረበበት ባለበት ሁኔታ የኛ ደግሞ ገና ተቀምሞ ያላለቀ ቴስትድ ያልሆነ መድኃኒት አገኘን በማለት ህዝብን ወደ ቸልተኝነት ማስገባት በጣም ትክክል አይደለም። በነገራችን ላይ የመድኃኒት ችግር አይደለም የዚህ ቫይረስ ትልቁ ነገር። ቫይረሱ እንዳይስፋፋ ወረርሽኙ እንዳይስፋፋ ብዙ ሰው እንዳይይዝ ነው መደረግ ያለበት እንጂ የማዳን አይደለም ትልቁ ርብርብ። እንዳውም ዓለም አሁን እያነጣጠረች ያለችው በክትባት ላይ ነው እንጂ በመድኃኒት ላይ አይደለም። እና ቫይረሱ ሰው እንዳይዝ ማድረግ ነው የኛ ኃላፊነት። ትልቁ ነገር መሆን ያለበት እዚህ ሀገር ህዝባችንም ሊያዳምጥና ሊጠነቀቅ የሚገባው እስካሁን አንደኛ መድኃኒት የለም። ከመድኃኒት የበለጠ ደግሞ ለዚህ የሚያስፈልገው ክትባት ነው። ክትባትም የለም። አሁን እየተባለ ያለው እንኳን እኛና ትልልቅ የመድኃኒት ኩባንያዎች ራሱ ክትባት አግኝተው ከአንድ ዓመት በላይ ሊቆይ ይችላል ተመርምሮ አፕሩቭ ተደርጎ ለህዝብ እስኪደርስ በማስ ፕሮዳክሽን ለህዝብ እስኪደርስ ድረስ ረጅም ጊዜ ነው የሚደርሰው። አሁን ትልቁ የህዝባችን መነጣጠር ያለበት ሳይንቲስቶቻችን ካሉን ምርመራው ላይ ያነጣጥሩ ይስሩት። አሁን የውሸት ተስፋ ለህዝባችን መስጠት የለብንም። ህዝባችንን የሚያዘናጋ ነገር ፈጽሞ መደረግ የለበትም። ለምንድነው ከሰማን ማረው የዛሬ 2 ሳምንት እኮ የሀገራችን አየር ሊከላከልን ይችላል የኛ ሀገር ምግብም ሊከላከልን ይችላል በሚል ከፍተኛ መንግስት ባለስልጣናት በመናገራቸው የፌጦ ዋጋ የጨመረበት ሁኔታ እኮ ነው ያለው። እና የማይመስል ነገር ያልተረጋገጠ ነገር ሳይንቲፊክ ያልሆነ ነገር ዛሬ ለህዝብ ሊደርስ የማይችል ነገር ዛሬ መድኃኒት ሰራን ቢሉ ይሄ መድኃኒት ለዛሬ ለህዝብ ማድረስ አይችሉም። ዛሬ ግን ለህዝብ ማድረግ የሚችሉት የህዝብን እንቅስቃሴ በመክታት ለህክምና ባለሙያዎች አስፈላጊውን ግብአት በማድረስ ህዝባችን ለቫይረሱ ተጋላጭ እንዳይሆን የተጋለጠው የህዝባችን ክፍል ደግሞ በየቦታው ተንቀሳቅሶ ሌላውን ተጋላጭ እንዳያደርግ ሰፊ ትምህርትና ሰፊ ዘመቻ በማድረግ የቫይረሱን መስፋፋት መቀነስ ነው። ከመንግስታችን ከሚኒስትሮቻችን ዛሬ የምንጠብቀው መድኃኒት አገኘን ብለው ህዝባችንን ቀቢተ ተስፋ አድርጎ በሽታውን ቫይረሱን ለመግታት የተጀመረውን እንቅስቃሴ ማደናቀፍ አይደለም። ይሄ ከተማ ውስጥ ስትሄጂ ላይፍ ኢዝ አስ ኖርማል
ነገሮች ልክ ከዚህ በፊት እንደነበሩት ነው እየቀጠሉ ያሉት። ጣሊያኖች የዛሬ 3 ሳምንት እንደዚህ ነበሩ። በሚያሳዝን ሁኔታ እኛና ጣሊያን በኢኮኖሚያችን በጤና ድርጅቶቻችን አቅም ሰማይና መሬት ነን። የጣሊያን ባለስልጣናቶች የጣሊያን ትልልቅ ሰዎች ታዋቂ ሰዎች ሲቀልሉ ነበረ። እኛ ደሃ አገር ነን፣ መናጢ ደሃ አገር ነን። መድኃኒት እንኳን በፈጣሪ እርዳታ ብናገኝ ያን መድኃኒት ማስ ፕሮዲውስ አድርገን ህይወት የዚህ በሽታ ሊጠቁ የሚችሉትን ሰዎች ለማዳን ያለን አቅም በጣም 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 ጥቂት ነው። ሐኪሞቻችን እኮ ማስክ የላቸውም ዛሬ፣ ግላፍስ የላቸውም እኮ፣ ሳኒታይዘር እኮ ለህዝባችን ማድረስ አልቻለም። ዛሬ ከኛ ሚኒስቴሮችና ከኛ ባለስልጣናቶች የምንጠብቀው ባለን አቅም ተረባርበን አንደኛ ህዝባችን ለተጋላጭ እንዳይሆን በቂ ትምህርት እንዲኖረው እንዲፈራ። ህዝባችን ተስፋ መስጠት አይደለም ዛሬ የሚያስፈልገው፣ ህዝባችን እንዲፈራ ነው ማድረግ ያለብን። ህዝባችን ፈርቶ ከቤቱ እንዳይወጣ ማድረግ ነው እንጂ ያለብን ህዝባችን ተደላድሎ መንግስታችን ሚኒስትሮቻችን መድኃኒት አገኙልን ብሎ ተጋላጭነቱን እንዲያሰፋው አይደለም ማድረግ ያለብን። ዛሬ ማድረግ ያለብን ተረባርበን አንደኛ ህዝባችን ተጋላጭነቱን እንዲቀንስ፣ ሁለተኛ የተጋለጡት ዜጎቻችን ለራሳቸውም እንዳይጎዱ ለሌላውም እንዳያስተላልፉ ነው መረባረብ ያለብን። ዛሬ የኳራንቲን አቅም የለንም። ከትላንት ወዲያ ሚሊኒየም አዳራሽ የሕክምና ተቋማችን ከሞሉ ማቆያ የሚሆን አዘጋጅተናል ብለው ነበር። በጣም በሚያሳዝን ሁኔታ ዛሬ ስጠይቅ ምንም ዝግጅት የለም። people need to be serious። ይሄ በጣም አደገኛ የሆነ ሁኔታ ነው። በህዝባችን ላይ የጤና እክል ብቻ ሳይሆን የኢኮኖሚ ውድቀት ሊያስከትል የሚችል ማህበራዊ ቀውስን ሊያመጣ የሚችል አደገኛ ሁኔታ ነው ያለው። ከሚኒስትሮቻችን ዛሬ የምንጠብቀው መድኃኒት አገኘን በማለት ደግመዋለሁ፣ ቀቢተ ተስፋ ህዝባችንን ማድረግ የለባቸውም። የውሸት ተስፋ ህዝባችንን መቀለብ የለባቸውም። ፕራክቲካል የሆነ በእጃቸው ያለ ሜጋመንቶች አሉ። ህዝባችን እንዳይንቀሳቀስ ማስተማር፣ አስፈላጊ ሲሆን ማገት፣ ሐኪሞቻችን የሚያስፈልጋቸውን ኢኩዊፕመንት እንዲያገኙ ማድረግ፣ አርሚው ተዘጋጅቶ ዛሬ ጠዋት የለጠፍኩት ነገር ነበር። ኒውዮርክ ውስጥ ከ200 በላይ ፖሊሶች ለቫይረስ ተጋልጠዋል። ከጥቂት ቀናት በኋላ ወደደም ጠላም የዚህ ሀገር መንግስት የስቴት ኦፍ ኢመርጀንሲ ያውጃል። ህዝባችን እንዳይንቀሳቀስ ማገዱ ግዴታ ይሆንበታል። ያ ግዴታ በሚሆንበት ወቅት ፖሊሶቻችን እና መከላከያ ኃይላችን ያንን የመንግስት ውሳኔ ማስፈጸም ይገባዋል። ይህ ማለት ህዝብ እንዳይንቀሳቀስ ማገድ አለበት። ያ ብቻ ሳይሆን እኔና አንቺ ሚኒስትሮችም ከቤታችን ስለማንንቀሳቀስ መድኃኒት ከቦታ ወደ ቦታ የማድረስ ጉዳተኞችን ከቦታ ወደ ቦታ የማድረስ እህል ውሃ ራሱ ለህዝባችን የማድረስ ኃላፊነት በጸጥታ ኃይሉ ላይ ነው የሚወድቀው። የጸጥታ ኃይሉ ደግሞ ራሱን ጠብቆ ነው ህዝብን መጠበቅ የሚችለው። ዛሬ ለጸጥታ ኃይላችን የማስተማር፣ የማደራጀት፣ የማዘጋጀት ማስክ ሊኖረው ይገባል፣ ሳኒታይዘር ሊኖረው ይገባል፣ ጓንት ሊኖረው ይገባል። ይሄንን የማድረስና አጠቃቀም የማስተማር አለብን። ምክንያቱም የኛ ጸጥታ ኃይል ለዚህ የተጋለጠ ለዚህ አይነት ነገር ከዚህ በፊት ዲል አድርጎ አያውቅም። እንደ ኒውዮርክ አይነት ከተማ ለኒኮላር አጣቅ ራሷን ያዘጋጀች ለሚሪፒት እዛ ነው ያለው አውቀዋለሁ። የኒውዮርክ ከተማ ጸጥታ ኃይል የኒውዮርክ ከተማ የሜዲካል ኢንስቲትዩሽኖች ከተማዋ በተደጋጋሚ የሽብር ጥቃት ሰለባና ኢላማ ስለነበረች ለብዙ ኢመርጀንሲ የተዘጋጁ ናቸው። የኒውዮርክ ከተማ ፖሊስ እና የኒውዮርክ ከተማ ጸጥታ ኃይልና የሜዲካል ተቋማቶች ኦቨርዌልድ ሆነዋል። ዛሬ ከ200 በላይ ተይዘዋል፣ ምክትል ኮሚሽነሩ ጨምሮ። ያ ደግሞ የፈጠረው ነገር አለ። ብዙዎቹ ተደጋግጠው ከ3000 በላይ የሚሆኑት አሞናል ብለው ቤታቸው ቀርተዋል። ይሄ በፖሊስ ኃይሉ ላይ ኢፊሸንሲ ላይ ጫና ፈጥሯል፣ መደናገጥን ፈጥሯል። ኢማጂን እንግዲህ የበለጠ ለትልቅ የሽብር ጥቃት የተዘጋጀ የጸጥታ ኃይልና የጤና ተቋማት ኦቨርዌልድ ከሆኑ ለዛን ያህል ዝግጅት የሌለን በቂ ማስክ እና ግላፍስ ራሱ መኖሩን የምንጠራጠርበት የከተማችንና የሀገራችን ፖሊስ ይሄ በሽታ ሲስፋፋ ሊደርስበት የሚችለውን ኦቨርዌልም የመሆን ከአቅም በላይ የመሆን የመደናገጥ አደጋ መገመት አስፈላጊ ነው። ስለዚህ ዛሬ ሚኒስትሮቻችን ማድረግ ያለባቸው ስለ የሆነ መድኃኒት ማውራት አይደለም ማድረግ ያለባቸው። ፖሊሶቻችን ማዘጋጀት፣ የጤና ባለሙያዎችን ማዘጋጀት፣ ህዝቡን ማዘጋጀት፣ እዚህ ላይ ነው ፎከስ ማድረግ ያለባቸውና እውነት በጣም ነው የተሰማኝ። ሚስፕሌስድ ፕራዮሪቲ ነው
ፕራዮሪቲ መሆን አልነበረበትም። እንግዲህ ከልብ አመሰግናለሁ። ያው በዚህ በኮሮና ቫይረስ ዙሪያ የተለያዩ ሀሳቦችን አንስተን የተጫወትን የነበረው እንግዲህ ህብረተሰቡም ይሁን በሽታው እንግዲህ ወደ ሀገራችን ገብቷል። ስርጭቱም ከዚህም የከፋ ነው። በዓለም ላይ በየሰዓቱ የሚወጣውን የበሽታውን ስርጭት ስናይ በጣም አስጊ ነው ያለውና አጠቃላይ እንደ ሀገር አንዴ ያው በሽታው ገብቷል ብዬ ስለማስብ ነውና ምን መደረግ አለበት? ህብረተሰቡ ምን ማድረግ አለበት? በተለይ ሚዲያዎች አሁን ላይ ዩቲዩብ፣ ፌስቡክ ነው አብዛኛው ወጣቱም ህብረተሰቡም የሚጠቀመውና ከፌክ ኒውስ ጋር በተያያዘ ከሀሰተኛ መረጃዎችን ከመስጠት ጋር በተያያዘ ሚዲያዎች ምን ሚና መጫወት አለባቸው? ህብረተሰቡስ ምን ማድረግ አለበት? ከሁሉም ከሀገሪቱ ዜጎችም ከመንግስት ምን ይጠበቃል? እንግዲህ ቅድም ነው ይሄ ወረርሽኝን ከመዋጋትም ሆነ ከማባባስ አንፃር የመረጃ ፍሰቱ፣ ተአማኒነቱ፣ ፍጥነቱ፣ ተደራሽነቱ በጣም ወሳኝ ነው። ተአማኒነቱ፣ ፍሰቱና ተደራሽነቱ፣ ፍጥነቱና ተደራሽነቱ ቅድም እንዳልነው ተደራሽነቱን የመንግስት እርምጃ በጣም ቀንሶታል። ያንን የቴክኖሎጂ ስፋትም ይቀንሰዋል። በዛው ማቅር ግን በጣም ርብርብ እየተካሄደ ነው። ፌክ ኒውስ ደግሞ የመረጃ ተአማኒነት፣ እውነተኛ ያልሆኑ ሐሰተኛ መረጃዎች መምጣት ህዝባችንን ያደናግሩታል። በሎሚ ትድናለ፣ በቤቶ ትንትናለ፣ በምን ትድናለ ከሚለው የአደናጋሪ መረጃ በተጨማሪ ደግሞ ህዝብን ሊያደናግጡ የሚችሉ ወይ ደግሞ በህዝብን ችለተኝነት በሁለት መልኩ ልንጎዳ እንችላለን። ይሄን ነገር ወይ ህዝብን መድኃኒት ተገኝቷል ምን ተደርጓል በሚል ህዝባችን ወደ ችለተኝነት እንዲገባ ልናደርገው እንችላለን። ወይ ደግሞ የተሳሳተ ህዝቡን የበለጠ የሚያደናግጥና ሚስኢንፎርም የሚያደርግ ነገሮች አሁን ትላንት እንደውም አንድ አይቼ ነበር ወደ 200,000 የሚጠጋ የጉድጓድ የቀብር ስፍራዎች ተዘጋጅቷል የሚሉ አይነት መረጃዎችንም አይቼ ነበር። ማታ ስዝፈው እንደነበረው አቶ ንጉሱ ይናገር አይቼዋለሁ። እንደዛ አይነት መረጃ መውጣት አልነበረበትም። ግን እንደዛ አይነት መረጃዎች ለምን የሚወጡት? በማንኛውም ወቅት ፌክ ኒውስ ሐሰተኛ መረጃ የሚወጣው ገዢ ስለሚኖረው ነው። ገበያው ዴማንድ ስለሚያደርገው ነው። የኢንፎርሜሽን ማርኬቱ ዴማንድ ስለሚያደርገው ነው። ኃላፊነት የተጣለበት የመንግስት አካል በፍጥነት ተአማኒነት ያለው ዲቴይልድ የሆነ ኢንፎርሜሽን ባለማድረሱ የተነሳ የሚፈጠር ክፍተትን ነው የሚሞላ ያለው። የመንግስት አካላት ለ3 ቀን ስለነበረው ሁኔታ ራሱ በየቀኑ አፕዴት እየሰጡ አልነበረም። የሚሰጡት ኢንፎርሜሽን በጣም የዘገየ ነው፣ ሙሉ አይደለም። አንዳንዴ ተአማኒነቱን የሚያጠራጥር ነበር። ለምሳሌ የአዳማው ኬዝ ትላንትና ነው ተመርምሮ ተደርሶ ከተማው የአዳማ ከተማም ሶሻል ሚዲያ ሙሉ በሙሉ ከነ ተጎጂው አድራሻ ስም ሲተላለፍ ነበር። መንግስት ግን 24 ሰዓት ጠብቆ ነው ዛሬ ያቀረበው። ዳት ዋዝ ሚስቴክ። የመንግስት አካል ማድረግ ያለባቸው በኢንፎርሜሽን ደረጃ አንደኛ ኢንፎርሜሽኑን ማማከል አለባቸው። ታስክ ፎርስ ተቋቁሟል ተብሏል። ይሄንን ለመዋጋት ይሄንን ችግር ለመቅረፍ ይሄንን ወረርሽኝ ለመቋቋም የሚያስተባብር የግብረ ኃይል ተቋቁሟል ከተባለ በዛ ግብረ ኃይል ስር መኖር ያለበት የኢንፎርሜሽን ዴስክ አለ። ምናልባትም በጠቅላይ ሚኒስትሩ ቢሮ የሚመራው ያ ቢያንስ ጠዋትና ማታ ፕሬስ ኮንፈረንስ መስጠት አለበት። ለጋዜጠኞች ደግሞ ክፍት ማድረግ መቻል አለበት። ጋዜጠኞች ጥያቄዎችን እየጠየቁ በህዝብ ውስጥ የሚኖሩ ለምሳሌ ሀሜቶች ሊኖሩ ይችላሉ፣ አሉባልታዎች ሊኖሩ ይችላሉ። እነዚህ አሉባልታዎች መልስ ሊኖራቸው ይገባል። አሉባልታዎች መልስ ካላገኙ ጥርጣሬን እያሰፉ ወደ እውነታነት እያደጉ ነው የሚሄዱት። ስለዚህ አሉባልታዎቹ ራሱ አድሬስ የሚደረጉ እውነት የሆነውን እውነት ነው፣ ውሸት የሆነውን ውሸት ነው፣ መስተካከል ያለበትን እያስተካከሉ መታረም ያለበትን እያረሙ የተዛባ ቁጥር ካለ እያስተካከሉ መሄድ ያስፈልጋል። ከሌሎች ሀገር ለምን አንማርም? አሜሪካኖች አሁን ለምሳሌ የኒውዮርኩ ገቨርነር አሁን በየቀኑ ከሰዓት የሚሰጠው ጧት በእነሱ ጧት የሚሰጠው ኢንፎርሜሽን አለ። በጣም አፕዴት እያደረገ ነው እየሄደ ያለው እና ኢንፎርሜሽኑን ሬጉላርሊ ባለማቅረባቸው ክፍተት እየፈጠረ ያለው። ትናንት ከወጣ ኢንፎርሜሽን ጋር ያ ጋዜጠኛ ያንን ኢንፎርሜሽን ማውጣት አልነበረበትም። በጣም አጋነን ደግሞ ማየት የለብንም። ሰው ይሞታል። ሰው እየተረፈረፈ ነው። በዓለም ላይ ሰው እየተረፈረፈ ነው። መንግስት ለዚህ እየተዘጋጀ ነው። ይዘጋጃልም፣ መዘጋጀትም አለበት። መዘጋጀት አለበት እኮ እያልን ያለ ነው። መንግስት መዘጋጀት ያለበት ወረርሽኙ እንዳይስፋፋ መከላከል፣ በወረርሽኙ የተጠቁት በህይወታቸው እንዳያልፉ ማዳን፣ የሚሞቱ ካሉ ደግሞ ጉዳት ሳይደርስና የማህበራዊ ቀውስ ሳይፈጠር ወደ መቆር መሄድ መቻል አለበት። this is reality በዓለም ላይ እያየን ያለነው ነው። በዛሬ ስፔን ወደ 700 ሰው ሞቶባታል። ጣሊያን ትላንትና እንደዛ ሞቶባታል።
በዓለም ላይ ሰው እያለቀ ነው። እኛ ጋርም እየመጣ ነው። የምንጮኸው የምንለፈልፈው የምንለማመጠው ሌሊቱን ሁሉ ሰው እየገፋ ያለው አንደኛ ወረርሽኙ እንዳይስፋፋ ነው። ሁለተኛ የወረርሽኙ ሊያመጣ የሚችለው ጉዳት እንዳይስፋፋ ነው። ስለዚህ ጋዜጠኞቻችንም የሚያወጡትን ኢንፎርሜሽን እየተጠነቀቁ ጋዜጠኞችም ሆኑ ሌላ ሰዎች ደግሞ ኢንፎርሜሽን የሚያወጡት ገበያው ለኢንፎርሜሽን ክፍት ስለሆነ ነው። ያንን የኢንፎርሜሽን ገበያ ዛሬ በቢቢሲን ብትከፍቺ ሲኤንኤንን ብትከፍቺ ኤኒ ሚዲያ አልጀዚራን ብትከፍቺ 24 ሰዓት ስለዚህ ቫይረስ ነው እየተወራ ያለው። ፌስቡክ ላይ ብትሄጂ አጠቃላይ ወሬው ስለዚህ ቫይረስ ነው። ያ ማለት ሰው ስለዚህ ኢንፎርሜሽን መስማት ይፈልጋል። ምክንያቱም ከራሱ ጤና ጋር ከዘመዶቹ ጤና ጋር ከሀገሩ ጤና ጋር ከዓለም ጤንነት ጋር የተያያዘ ስለሆነ ሰው ማወቅ ይፈልጋል። ኢንፎርሜሽን ጥማት አለ፣ ትልቅ የኢንፎርሜሽን ጥማት አለ። ያንን ኢንፎርሜሽን ጥማት ፎርማል የሆነው የመንግስት አካል ሳትስፋይ ማድረግ ካልቻለ፣ ሰፕላይ ማድረግ ካልቻለ ከሌላ ገበያ መግዛት ላይ ይገባል ማለት ነው። ከሌላ ቦታ ከሌላ ምንጭ መፈለግ ላይ ይገባል። ስለዚህ የመንግስት ኃይሎች እርምጃ በመውሰድ አንዳንድ ነገሮች ትክክል ነው፣ እርምጃ የወሰዱ ከልክ በላይ የሚሄዱ ሰዎች ላይ። ከዛ ውጪ ግን the most effective way ፌክ ኒውስን አደናጋሪ ወናባጅ የውሸት ኢንፎርሜሽንን ማሸነፍ የሚቻለው እውነተኛ ተቀባይነት ያለው በዳታ የተደገፈ ኢንፎርሜሽን መረጃና ማስረጃ በየጊዜው በፍጥነት ሲቀርብ ነው። ጋዜጠኞቻችን ለምሳሌ አንድ ኢንተርኔት ላይ ጋዜጠኛ የመንግስትን አካል ደውለሽ ወዲያው አግኝተሽ ውሸት መሆኑን ማረጋገጥ መቻል አለብሽ። አሁን እንደምናየው ግን የመንግስት ተቋማት ኢንፎርሜሽን እየሰጡ አይደለም፣ በቂ መረጃ እየሰጡ አይደለም። there should be a 24-hour ኢንፎርሜሽን ዴስክ ሊኖር ይገባል። በዚህ ጉዳይ ላይ ሶሻል ሚዲያ ላይ አፕዴት ማድረግ መቻል አለባቸው። ጥያቄዎችን መቀበልና መልስ መስጠት መቻል አለባቸው። ፌክ ኒውስን አደጋ ይፈጥራል። ወይ ቸልተኝነትን ያስፋፋል፣ ወይ መደናገጥን ያስፋፋል። ይሄ ችግር በሁለት ሳምንት ውስጥ ነው የኛ ሀገር ይስፋፋል ተብለን በሚቀጥለው ወር ግማሽ ላይ ነው ፒክ ይደርሳል ብለን የምንጠረጥረው ወይም የሚገመተው። በዛ ጊዜ ዛሬ የዚህን ያህል መደናገርና መደናገጥ እየመጣ ከመጣ የዛ ጊዜ ሰዎች በብዛት መያዝ ሲጀምሩና ምናልባትም ፈጣሪ ያምጣውና መሞት ሲጀምሩ የሚመጣው መደናገር በሶሻል ሚዲያ ፊውል እየሆነ ነው የሚሄደው። ያንን ለመቋቋም አንደኛ ኢንፎርሜሽንን አስደብቁ እባካችሁ ነው የምላቸው። ኢንፎርሜሽን መደበቅ this is not a secret። በግለሰብ ጥፋት፣ በመንግስት ጥፋት፣ በኢትዮጵያ ጥፋት፣ በአፍሪካ ጥፋት የመጣ በሽታ አይደለም። it's nobody's fault። የዓለም ላይ የመጣው ውርጅብኝ ነው። በዓለም ላይ የመጣው ወረርሽኝ ነው። በመደበቅ ነገሮችን እያባባስን ተጎጂዎችን በተለይ መደበቅ ላይ መጠንቀቅ አለባቸው። ምክንያቱም ምንድነው እየተባለ ያለው? you have to identify, you have to test, you have to isolate። በቫይረሱ የተያዘውን ሰው አይደንቲፋይ ማድረግ አለብሽ፣ ማወቅ መቻል አለብሽ። ያንን ሰው መመርመር አለብሽ። መርመርሽ ካወቅሽ በኋላ አይሶሌት ማድረግ አለብሽ፣ ወደ ሌላ ሰው እንዳያስተላልፍ። የሚደበቅ ከሆነ ግን ኢንፎርሜሽን የሚደበቅ ከሆነ ግን አንደኛ መንግስት መደበቅ ሲጀምር ዜጎችን መደበቅ ይጀምራሉ። በየቦታው ዛሬ ደግሞ ስልክ አለ። ሰዎች በስልካቸው እየቀዱ ኢንፎርሜሽኖችን ሊያወጡ ይችላሉ። በሌላ በሽታ ራሱ የተጎዱ ሰዎች ከዚህ ጋር የተጎዱ ተብለው ችግር ሊፈጥር ይችላል። ወደ ውስጥ ለገባቸው የማልፈልጋቸው በጣም የሚያስፈሩ ሴናሪዎች ሊፈጠሩ ይችላሉ እዚህ ሀገር። ስለዚህ መንግስት ኢንፎርሜሽን መደበቅ የለበትም። እውነተኛ ኢንፎርሜሽን ከስር ከስሩ በጊዜው በፍጥነት ማቅረብ አለበት። ለጋዜጠኞች ጥያቄ፣ ለዜጎች ጥያቄ ደግሞ ክፍት ሆነው 24 ሰዓት መስራት መቻል አለባቸው። ያን ካደረጉ ሰዎች ወደ ማሰርም ሌላ ጋር መግባት አይችሉም። እውነተኛ ማስረጃ፣ ተጨባጭ ማስረጃ በጊዜውና በፍጥነት እስከቀረበ ድረስ ማንም ሰው ሲዋሽ ቢውል ዜጎች እውነቷን እያዩ ውሸትን ወደ ጎን እየተው የሚሄዱበት ሁኔታ ነው የሚፈጠረው። እንግዲህ ለመወያያ ነጥብ ያስኳቸው ሀሳቦች ወይም ጥያቄዎች እስካሁኖቹ ናቸው። ግን መጨረሻ ላይ ደግሞ እንደ መልእክትም ማስተላለፍ የምፈልገው ነገር ወይም ደግሞ ሀሳብ አለ የምትል ከሆነ እድሉን እናንተ ልስጥና እንሰነባበታለን። ለህዝቡ ይሄ በጣም አደገኛ ወረርሽኝ ነው። አይደለም ለኛ ለደሃው ሀገር፣ አይደለም ለኛ ህዝቡ በጣም የበዛበት ሀገር ይቅርና
ለአደጉት ዓለምም በጣም አስቸጋሪ ሆኖ ያለበት ሁኔታ ነው ያለው። ከዚህ አንፃር ለህዝባችን የምመክረው ይሄን በሽታ ሲሪየስሊ ውሰዱት። አስፈላጊ ካልሆነ በስተቀር ከቤታችሁ አትውጡ፣ አትሰብሰቡ፣ ሰዎችን አትጨብጡ። ያለው እውነታ ይሄ በሽታ ሁሉም ሰው እየያዘን ያለው በአብዛኛው አዛውንቶቻችንን እየጎዳ ያለው ተጠንቀቁ ለማለት እወዳለሁ። በመንግስት ደረጃ ተዘጋጁ ነው። ቢቻል ሳይውሉ ሳያድሩ ስቴት ኦፍ ኢመርጀንሲ ዲክሌር አድርገው በዚህ ሀገር ውስጥ የሚደረግን የህዝብ እንቅስቃሴ መግታት መቻል አለባቸው። ይሄንን የሚያደርጉትን መግታት ደግሞ ለማስፈጸም የጸጥታ ኃይሉን ማዘጋጀት አለባቸው። የጸጥታ ኃይሉ በፍጥነት በየቦታው ተሰማርቶ አንደኛ የመንግስትን ውሳኔ ማስፈጸም አለበት። ሁለተኛ ዜጎች መድኃኒት ሊያስፈልጋቸው ይችላል፣ ውሃ ሊያስፈልጋቸው ይችላል። ይሄን ማድረስ አለበት። ይሄን ለማድረስ ደግሞ ወታደሩና ፖሊሱ መጠበቅ አለበት። ሴፍ መሆን መቻል አለበት። ተጋላጭነቱ መቀነስ መቻል አለበት። ለዚህ እንደ ማስክ፣ ሳኒታይዘር፣ ግላቭስ አይነት ነገሮች በፍጥነት ለወታደሩ መድረስ አለበት። ሐኪሞቻችን ሀርት ብሬኪንግ ነው። ጣሊያን ውስጥ ወደ 40 ምናምን ሐኪሞች ሞተዋል። ፊሊፒንስ ውስጥ እንደዚህ ብዙ ሰዎች ሞተዋል። አንድን ሐኪም አሰልጥኖ ለሕክምና ለሙያው ማድረስ ምን ያህል አድካሚ እንደሆነ ለሀገርና ለህዝብ ለቤተሰብ በጣም እናውቃለን። ሐኪሞቻችን መጎዳት የለባቸውም። ሐኪሞቻችን ተጋላጭነታቸው ፐርሰናል ፕሮቴክቲቭ ኢኩዊፕመንት የምንላቸውን በፍጥነት በማድረስ ሐኪሞቹ መታገዝ መቻል አለብን። አሁን የምሰማው በዞን ላይ በወረዳ ላይ ያሉ የጤና ተቋማት ሰው ሲታመም ወደ እነሱ ነው የሚሄደው። ሰው ሲታመም ወደ እነሱ ስለሚሄድ ያንን ሰው መንካታቸው መገናኘታቸው ስለማይቀር ፕሮቴክቲቭ እንትን የላቸውም፣ ግላፍስ የላቸውም፣ ማስክ የላቸውም። ከዚህ አንፃር በሆስፒታል ብቻ አይደለም፣ በትልቅ ሆስፒታል ብቻ ሳይሆን በታችኛው የጤና ተቋም ደረጃ ያሉትም ሳይቀሩ ቶሎ አስፈላጊው ኢኩዊፕመንት እንዲደርሳቸው ማድረግ ትልቁ ርብርብ ዛሬ መሆን ያለበት። አንደኛ የዚህ ወረርሽኝ እንዳይስፋፋ የህዝብን እንቅስቃሴ ማገት፣ ሁለተኛ ወረርሽኙ ሲመጣ የተጎጂዎች ቁጥር እንዳይጨምር የህክምና ተቋማቶቻችን እንዲጣደፉና እንዲዘጋጁ ማድረግ፣ ሐኪሞቻችን የጤና ባለሙያዎቻችን ደግሞ ተጋላጭ እንዳይሆኑ እነሱን ፕሮቴክት ማድረግ፣ ወታደሩና ሰራዊቱ ኢንዲስፔንሰብል የሆነ ሮል ይኖረዋል። ይሄ ወታደር ደግሞ ተጋላጭ ሆኖ ጓንት ማስክ ሳይኖረው ከሄደ በራሱ በወታደሩ ውስጥ ፓኒክ ሊፈጥር ስለሚችል ወታደሩን ፕሮቴክት የሚደረግበት ሁኔታ በተቀናጀ መልኩ ማድረግ። የመጨረሻ ኢንፎርሜሽን፣ ቅድም እንዳልነው ኢንፎርሜሽን ኢዝ ቬሪ ኢምፖርታንት። የመንግስት አካላት እኛም የምንተቻቸው ሰዎች ላይ ንዴት እንዳላቸው ይታየኛል። እኛም የምንጨቀጭቃቸው ኢንፎርሜሽንን የምናጋልጠው ምናልባትም አጋነን እነሱ እንደሚጠረጥሩት የምንገፋው ችግሩን ሌሎች ሀገር እያየን ስለሆነ ሀገራችን እንዳይስፋፋ ስለምንፈራ ስለምንሰጋ ከእጃችን ያመልጣል ብለን ስለምንጠረጠር ነው። ስለዚህ እነሱም ኢንፎርሜሽን ማማከል መቻል አለባቸው። እኛም ደግሞ ኢንፎርሜሽን ስናጋራ በተጠነቀቀ ሁኔታ ችግሩን በሚቀንስ ሁኔታ ህዝቡን አላርም አድርጎ እንዲጠነቀቅ ማድረግ አስፈላጊ ሆኖ ነገር ግን ብሬክዳውን እንዳይመጣ አናርኪና ሂስቴሪያ በህዝቡ ውስጥ እንዳይመጣ እየተጠነቀቅን መሄድ እንዳለብን ለማሳሰብ ወዳለሁ። እሺ፣ ከልብ አመሰግናለሁ ለነበረን ቆይታ። አመሰግናለሁ ቻቱ። እሺ፣ እንግዲህ ወደ ተመልካቾቻችን በዛሬው ልዩ ዝግጅታችን መነሻውን ከወደ ሀገረ ቻይና አድርጎ ዛሬ ላይ የሁላችንን ቤት ያንኳኳ ስላለው ስለ ዓለም ላይ ስጋት ስለሆነው ስለ ኮሮና ቫይረስ በሽታ ስርጭት በዓለም ደረጃ ምን ይመስላል፣ እያስከተለ ያለው ጉዳትስ ምንድነው፣ እኛ ደግሞ እንደ ሀገር ህዝቡም ሆነ መንግስት ወደፊት ምን አይነት ጥንቃቄዎችን ማድረግ አለብን የሚሉትን ጉዳዮችና ሌሎች ሀሳቦችን አንስተን ነበር ከዛሬ ከአቶ ጀዋር መሐመድ ጋር ስንወያይ የነበረው። የዛሬው ውይይታችን እዚህ ላይ ያበቃል። ከፕሮግራሙ ጋር አብሬያችሁ ነበርኩት ጫልቱ ተፎነኝ ከካሜራ ባለሙያችን አብዲስ አበላቸው እንዲሁም ደግሞ ከዳይሬክተራችን ኢዶሳ ቀጂላ ላይ መልካም ጊዜ ተመኘሁላችሁ።